ዛሬ ባልየው ሁለት ጥፍ ነው የቀመሰው። አንዴ በቀኝ አንዴ በግራ ሰጥተዋለች ማለት ነው። ይገባዋል፣ እውነት ለመናገር ይገባዋል፣ ከጥፋቱ አንጻር ማለት ነው። ማንም በተለይ ወንድ ልጅ በጥፊ ሲባል ደስ አይለኝም፣ ግን አጥፍቷል። ስላጠፋ የጥፋቱን ነው የሰጠችው ማለት ነው። ደግ አረገችው። በጣም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እኔ ቤተሰቦች እንዴት ናችሁ? አላችሁ? ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ በጣም አድርጌ ነው የማመሰግናችሁ። ዛሬ የመጣሁት ያው አንድ ቪዲዮ ተለቋል። በነገራችን ላይ ትላንትናም አይቻሉ የተለቀቀው ቪዲዮ ያው አልተመቸኝም እና ቪዲዮ አልሰራሁም ማለት ነው። እና ያው ትላንትና ባጠፋው ጥፋት ዛሬ ሚስትየው በጥፊ ሁለት ጊዜ አንስታለታለች ማለት ነው። መግቢያ ላይ እንደነገርኳችሁና እጅግ በጣም ደስ ብሎኛል። ከጥፋቱ አንጻር ይገባዋል። ምን እዛችም እዚችም ላይ ያለጣጥፈዋል ማለት ነው። የሆነ ባለትዳር ወንድ በቃ ሰብሰብ ነው ማለት ያለበት። ትዳር ከያዘ በኋላ ትዳሩን አክብሮ መኖር አለበት ብዬ አስባለሁ። እንደገና ደግሞ ያው ከትላንትና ነው ከትላንት ወዲያ በተለቀቀው ቪዲዮ አብረው ልጅቷን ነጻነትን እንደሚያገኟት ተናግረው ነበረ ማለት ነው። ቁጭ ብለን ሶስታችን ተነጋግረን ችግሩን ለመፍታት እንሞክራለን ብላው ነበረ። ከዛ እሱ ደግሞ ቀደም ብሎ ሄዶ ለብቻው ያገኛት ማለት ነው። ትላንትና ራሱ ሰርቻለሁ ቪዲዮ። ለምንድን ነው ለብቻው ያገኛት? ለምን አብረው አልተገናኙም ብዬ ነበረ ማለት ነው። እና ያው የሆነ የተደበቀ ሚስጥር ስላለ ነው እሱ ብቻውን ሄዶ ልጅቷን ያገኛትና ያነጋገራት ማለት ነው። እና ትላንትና ራሱ እኔ ገርሞኛል ያኔ ለስለስ ብሎ በቃ ነጻነትን ያገኛት ማለት ነው። በዛ መልኩ አልነበረም የጠበቅኩት እኔ። አስጠንቅኮ ሁለተኛ ስለ እሱ ስም እንዳታነሳ፣ ስለ ሚስቱ ስም እንዳታነሳ፣ በመካከላቸው እንዳትገባ ነግሮት ይለያያሉ ብዬ ስጠብቅ ጋብዞ ተዝናንተው ተቃቅፈው ተሳስመው የተለያዩት ማለት ነው። ምንም እንዳልተፈጠረ አስመስሎና በመካከላቸው የሚፈጠረው ችግር ስለዛ ነገር አላወሩም። በቃ ምንም እንዳልተፈጠረ ነው ተገናኝተው እኔን ስላገኘሽ ምን ተሰማች? አደግ ወፈርክ፣ እንደዚህ ሆንክ ተባብለው እኔ ምሳል ጋብሽ ብሏት የሄደው ማለት ነው። እና ያ አይደለም ሚስቱን እኛን ሁላ ኦዲየንስን ሁላ እንትን ብሏል ማለት ነው። አስቆጥቷል። ልክ አልነበረም ትላንትና የሰራው። ዛሬ እንደዚህ ብትሆንም ይገባታል። በጣም ነው ጥፋት እያጠፋ ያለው እሱ ማለት ነው። እና ያው በጣም ተናዳበታለች። ለምን ብቻን ሄደህ አገኘሃት? የደበቅከው ሚስጥር አለ ወይ? እንዳትናገርብህ ነው ወይም ብላ እንትን ብላለች ማለት ነው። በጣም ነው የተቆጣችው። መተዋለች፣ ጠፍጥፈዋለች። እሱ ደግሞ ለምን ትነኪኛለሽ? እኔ ሴት ልጅ እንኳን አንቺ ቤተሰቦች ራሱ እንደዚህ አልሆኑብኝም፣ ለምንድን ነው እንደዚህ የምታደርጊው ብሎ እሱ ራሱ ተቆጥቷል ማለት ነው። አጥፍቶ የሚቆጣ አጥፍቶ የሚያኮርፍ እሱን አየሁኝ ማለት ነው። ይቅርታ እንደማለት የሰራውት ነገር ልክ አይደለም እንደማለት እንደው ውጥር በቃ በጣም እንደ ሌላ ጊዜ አይደለም የሚያናግራት ማለት ነው። በጣም የተቀየረባት ካረገዘች በኋላ ያው አርግዛለች የትም አትሄድም ብሎ ይሁን አላውቅም። እሷ ስትቆጣ እሱም ይቆጣል። ብቻ መደማመጥ አይችሉም። በጣም ብዙ መስተካከል ያለበት ነገር አለ ማለት ነው። በትዳር ውስጥ እንደዚህ አይደለም የሚኖረው። ሁለቱም ሰው እሳት ሆኖ አይደለም። አንዱ እሳት ሲሆን አንዱ ውሃ መሆን ነው ያለበት። አንዱ ውሃ ሲሆን አንዱ እሳት። እንደዚህ ያኔ አንዱ ሲናደድ አንዱ ቀዝቀዝ ማለት አለበት ማለት ነው። እነሱ ጋር ግን ይሄ ነገር የለም። ስለዚህ በዚህ መልኩ የሚቀጥል ትዳር የሚቀጥል ህይወት የለም። እሱም ካገኘቸው ሴቶች ጋር መገናኘት ቢያንስ ለእሷ ለሚስቱ መጨነቅ አለበት ማለት ነው። እሷ ምን አይነት ስሜት ይሰማታል ብሎ ማሰብ ነበረበት። እሱ ግን እንደዛ የለም። በቃ ከሁሉም ሰው ጋራ እሱ አላቅም እኔ ምን አይነት በሽታ እንደሆነ ብቻ አላቅም። እንደዚህ አይነት ነገር በነገራችን ላይ በሽታ እንጂ ጤነኛ አይምሮ ያለው ሰው እንደዚህ አያደርግም። እና ሁሉም ሰው በሱ ነው ጥፋተኛ እያደረገ ያለው። ኮሜንታተሮችም ቪዲዮ የሚሰሩም ምን ነው በጣም ተቀይረሃል፣ ለምን እንደዚህ ሬስፔክት የለህም፣ እንደዚህ ነው ወይ ሚስትን የምታናግረው እያለ ብዙ ሰው እየተናገረው ነው። እያደረገ ያለው ነገር ልክ አይደለም በነገራችን ላይ ማለት ነው። እንደኔ ያው እኔ የሁለቱ አድናቂም ወዳጅም አይደለሁኝም። አያቸዋለሁ እንደ ማንኛውም ዩቱበር ማለት ነው። ግን በቃ ጥፋት ሲኖር ደግሞ እናገራለሁ። መልካም ነገር ሲሰሩ ደግሞ አበረታታቸዋለሁ ማለት ነው። ከማንም ሳይድ አልይዝም።
ግን አሁን ላይ እየተደረገ ያለው ነገር በጣም ስላበዛው ነው እሱ ይህንም የተናገርኩት ማለት ነው። እንደዚህ የሚያልኩት እሱ በጣም ጥፋት እያጠፋ ነው፣ በጥፋት ላይ ጥፋት እየደራረበ ነው። ይሄ ነገር ደግሞ አሁን ቶሎ እርምጃ ተወስዶ ቶሎ ካልተስተካከለ ይበልጥ ያኔ ክፍተታቸው እየበዛ ይሄድና እስከ መለያየት ይደርሳሉ ማለት ነው። እሷም ወደ ቤቷ ከቤት እስከ መውጣት ደረጃ ሊደርሱ ስለሚችሉ አሁን ቶሎ መቀረፍ ያለበት ጉዳይ ይመስለኛል። አሁን እየተነሳ ያለው ነገር ማለት ነው። ሁለቱም ትኩረት አልሰጡትም፣ ዝም ብለው ይጫጫኋሉ። ከባድ ነው።